ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች ደህና ናችሁ ወይ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ በቃላችን መሰረት በየሳምንቱ ወደ እናንተ እየመጣን እንገኛለን። ቆንጆ ቆንጆ ቪዲዮዎች እየደረሳችሁ እንደሆነ ያው በኮሜንታችሁ ደርሶናል እና ያው ቪውም እየተመለሰ ነው። በጣም እናመሰግናለን። ሰብስክራይብ እያደረጋችሁ ያላችሁ ከልብ እናመሰግናለን። እንግዲህ አሁን ዩቲዩባችን ወደ 125,000 አልፏል። ከዚህ በኋላም ደግሞ የእናንተን ሰፖርት እንፈልጋለን። ቆንጆ ቆንጆ ፕሮግራሞችን ወደ እናንተ እንድናደርስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኮሜንት እና ላይክ ስታደርጉ ደግሞ ሞር ቫይራል መውጣት እንዴት ስለሚኖረው ላይክ እና ሼር እያደረጋችሁ ጠብቁ። እንግዲህ ከዚህ በኋላ ቆንጆ ቆንጆ ስራዎችን እናመጣላችኋለን። ዛሬ በነገራችን ላይ በጣም በሚገርም ቪዲዮ ነው ወደ እናንተ የመጣ ነው። አንድ ቪዲዮ ውስጥ የተለያየ ቪዲዮ ሀሳብ ይዘንላችሁ የመጣ ነው። አንደኛው የሚሆነው በጣም እኔ ራሱ ተጠብቀው የነበረው ቆንጆ ቪዲዮ ባለፈው ሳምንት ላይ የነበረን ፕሮግራም ባስመለከተ ቆንጆ ቪዲዮ እስካሁን አልደረሰንም ነበረ። እሱ ደርሶናል፣ ወደ እናንተ የምናደርስ ይሆናል። እሱም በጣም ወድጃለሁ። ምን ተሰማሽ? በጣም የሚያምር ጸዴ ቪዲዮ ነው እና ለመጀመሪያ ጊዜ ነው ራሱ በዚህ ፖስት የምናደርገው። የትም ፖስት አልተደረገም እና በጣም ደስ የሚል ፎቶዎች ሲደርስልን እሱ አልደረሰልንም ነበር እና ዛሬ ሲደርስልን ከሌሎች ተያያዥ እንደዚሁ ከሚጠቅሙን ቪዲዮዎች ጋር አንድ ላይ አድርገን ለቅንላቸዋል። ይህን ቪዲዮ እስከመጨረሻው ድረስ እዩት፣ ለእኛም ይጠቅመናል። መጀመሪያም መጨረሻ ላይም ቆንጆ ቆንጆ ቪዲዮዎች ይዘንላችሁ መጥተናል። በተለይ የመጀመሪያውን ቪዲዮ በጉጉት ስንጠብቁ የነበረው ነው። ከዛ በኋላ ደግሞ ያለው እናንተ ላይ የሚጠቅም ስለሆነ ሙሉውን ቪዲዮ ተመልከቱልን ለማለት እንወዳለን። እንግዲህ በነገራችን ላይ ቤት ልንቀይር ነው። አይተኝማ ቤቱ ኦና እንደሆነ ባዶ ነው፣ ባዶ ነው፣ ምንም የለም። ቤት ልንቀይር ነው። በአዲሱ ቤታችን ደግሞ በአዳዲስ ቪዲዮ በአዳዲስ ሀሳብ ወደ እናንተ የምንደርስበት እንዲሆን ቤታችንን እያመቻችን ያለ ነው። ከዛ በኋላ አብረን የምንቀጥል ይሆናል ማለት ነው። ስለዚህ ምን አይነት ቪዲዮ እንድንሰራላችሁ እንደምትፈልጉ፣ ምን አይነት ኮንተንት እንደምትፈልጉ ደግሞ በዚህ ቪዲዮ ላይ ኮሜንት ላይ ማስቀምጡልን። እሱን ኮሜንት እየመረጥን ደግሞ በአዲሱ ቤታችን አዲስ ኮንተንት ይዘን እንመጣለን። ያው ቤት ሙቭ ስናደርግም ሁሉንም እያንዳንዱን ብሎጋችንንም ደግሞ ይዘንላችሁ እንመጣለን፣ እናደርሳችኋለን። ስለዚህ እኛም ቤት ፍለጋ ልንወጣ ነው። ስለዚህ አብራችሁን ቆዩ። በአዲሱ ቤት ቆንጆ ፕሮግራም ይዘን እንመጣለን። በዚህ እንዳለችው ሚስ እንዲሰራላችሁ የምትፈልጉትን ቪዲዮ ኮሜንት አድርጉና አብዛኞቻችሁ የተስማማችሁበትን ሀሳብ እንሰራላችኋለን ማለት ነው። ከዚህ በኋላ አብረን አንጠፋም። አብራችሁ ናት።
ሰላም እንዴት ነሽ? እግዚአብሔር ይመስገን። ደህና መጣችሁ። እንዴት ናችሁ? እንኳን ደህና ቆየሽ። እግዚአብሔር ይመስገን። አለሁ። በደንብ እየተገናኘን ነው። በደንብ እየተገናኘን ነው አይደለ? አዎ። ያኔም እንደዚህ ነፍሰ ጥሩኝ ያገኘሽ ለመጀመሪያ ጊዜ ማለት ነው። አሁን ከስንት ዓመት በኋላ ማለት ነው? ሞስት 2 ዓመት ምናምን አይደለም? 2 ዓመት። አሁንም ነፍሰ ጥሩ አይገርምም? አሁንም አይ ጥሩ ገደላት ገደላት የመቱ ካገኘ እንደውም ድርሶኝ ነው ያኔ እንደውም እንደዚህ ራሱ አይታወቅም ነበር። ትዝ ይለኛል እኔ ገና አንቺ ነሽ ያወቅሽ። እንዳየሽ ነው ደግሞ ያወቅኩት። አይ ጥሩ ነው። ማማዬ እንዴት ናት? አደገች? ደህና ናት በጣም እግዚአብሔር ይመስገን። ዋናው እሱ ነው። ሌላ ማማ እየመጣች ሌላ ማማ ደስ ይላል። እግዚአብሔር ይመስገን። እንኳን ደስ አላችሁ። እናመሰግናለን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ መልካም። አጋጣሚ ምንድነው የዛሬ 2 ዓመት አካባቢ ቤት ፈልገን ነበር እንደውም ካንቺ ጋር የመጣነው ጥሩ ጊዜ ያሳልፈናል። ለሱም ቴንኪው ለማለት እንፈልጋለን። አሁን ደግሞ ያው በዚህም ልትወልድ ነው። ስለዚህ ሁሉ ጊዜ አዲስ ልጅ ሲመጣ አዲስ እቅድ ያስፈልጋል። ስራ ለመጀመር ሱቆች ካሉ እጃችሁ ላይ ሱቆች ካሉ ፍለጋ የመጣ ነው። አዲስ ነገር አንቺ ጋር አይጠፋም። ባይኖርሽ ራሱ ተጠቁሚናለሽ ብለን ስለሆነ ምን አዲስ ነገር አለ ተስፋ አለን በዚህ ዙሪያ። ኦኬ ቆንጆ ሰዓት ነው እንግዲህ የመጣችሁት። ልጆቻችሁ ገድ አላቸው ማለት ነው። በጣም ራሳቸውን ችሎ ነው የሚያድሩ። ራሳቸውን ችሎ አይ ደስ ይላል። እንግዲህ አሁን መርካቶ ላይ ሱቅ ይዘን መተናል ማለት ነው። አዲስ ነገር ትልቁ ነገር እሱ ነው ያለው። እንግዲህ ሽያጭ ከጀመርን 3 ሳምንት ገደማ ሆኖናል። እናንተም ጥሩ ሰዓት ላይ ነው የመጣችሁት። ዲስካውንት ሰዓት ላይ አማራጮች ባሉበት ሰዓት ላይ ነው የመጣችሁት ማለት ነው። እንግዲህ ድርጅታችን ሜሪት ፕሮፐርቲስ ይባላል። ከዚህ በፊት በተለይ የዘይት ፋብሪካ ላይ እና ኢምፖርት ኤክስፖርት ላይ ነው በብዛት ሲሰራ ሲንቀሳቀስ የነበረው ማለት ነው። አሁን ደግሞ አክቹሊ ከዚህ በፊት ራሱ ኦን የሚያደርጋቸው ለኪራይ ለሬንታል ፐርፐዝ ያደርጋቸው ወደ 7 የሚሆኑ አፓርትመንት ቢልዲንጎች አሉት የተለያዩ ሎኬሽኖች ላይ አዲስ አበባ ላይ ማለት ነው። አሁን ደግሞ ወደ አፓርትመንት እና ወደ ንግድ ሱቅ ሽያጭ መጥቷል ማለት ነው። ያው የአፓርትመንት ሽያጫችን 4-5 ወር ይሆነዋል። አሁን ደግሞ አዲስ ስቶክ ይዘን ንግድ ሱቆችን ነው ይዘን የመጣ ነው ማለት ነው። ብዙ ጊዜ ሰው የሚቸገረው ንግድ ላይ እንዴት ነው ሎኬሽን በጣም ማተር ያደርጋል። ንግድ ሲጀመር ቦታው የገበያ ቦታ ነው ወይ? በጣም ብዙ ቢዝነሶች ይጀመራሉ የተለያዩ ቦታ ላይ። ነገር ግን ትርፋማነቱን በጣም እንትን ከሚወስኑት ነገሮች መካከል ቦታው ነው። እንግዲህ አዲስ አበባ ላይ ብቻ ሳይሆን አፍሪካም ላይ ደግሞ ትልቁ ኦፕን ኤር ማርኬት መርካቶ ነው። በቀን በጣም ብዙ ቢሊዮኖች ትራንዛክሽን የሚደረግበት ቦታ ነው። እንግዲህ አንድ ሰው መርካቶ ላይ ንግድ አለው ማለት ቫልዩን እናውቀዋለን። አሁን ያንን ታሳቢ በማድረግ እኛ መርካቶ ተክለ ሃይማኖት ላይ ንግድ ሱቆችን ይዘን መተናል ማለት ነው። ትልቅ ዘመናዊ የሆነ ሾፒንግ ሞል ነው። ዱባይ ስታንዳርድ የሆነ ሾፒንግ ሞል ነው ይዘን የመጣ ነው። ወደ ላይ G+4 የሆኑ ናቸው። ከስር ቤዝመንቶች አሏቸው ለፓርኪንግ ፐርፐዝ የምንጠቀምባቸው ማለት ነው። የሱቅ ባለቤቶቹም አት ዘ ሴም ታይም ደግሞ ለመገበያየት የሚመጣውም ሰው ያው ፓርኪንግ በጣም አስፈላጊ ነገር ስለሆነ ማለት ነው። እሱን ታሳቢ አድርገን ቤዝመንቶችንም አዘጋጅተን ወደ ላይ ደግሞ G+4 የሆነ ሾፒንግ ሞል ዝንጥ ያለ ዘመናዊ ይዘን መተናል ማለት ነው። አዲስ ነገር እሱ ነው ያለን። በጣም አሪፍ ደግሞ አሪፍነቱ እኮ መርካቶ ለየትኛው ወይ ለሙያ ዘርፍ የምትዩ ነገር የለም። ለማንኛውም ንግድ ዘርፍ የሚሆን ቦታ ነው። ካሬያቸውስ ምን ይመስላል? የተለያየ ካሬ አለ ወይስ እንዴት ነው መጠናቸው? ኦኬ ያው የተለያየ ካሬ አማራጭ አስፈላጊ ነገር ነው። አፓርትመንቶቻችንም ላይ ካሬ አማራጮች አሉን፣ ንግድ ሱቆችንም ላይ ካሬ አማራጮች አሉን ማለት ነው። አሁን እኛ ለየት ባለ መልኩ መተናል ብዬ የማምነው ነገር ምንድነው? የመጀመሪያው ነገር ሎኬሽናችን ነው። መርካቶ መሆኑ በጣም ትልቅ ነገር ነው። ገበያውን ከነገበያው ነው እየሸጥን ያለ ነው። ንግድ ሱቁን ከነገበያው ነው እየሸጥን ያለ ነው ማለት ነው። ሲቀጥል ደግሞ ሾፒንግ ሞል መሆኑ ትልቅ አድቫንቴጅ አለው ማለት ነው። በቃ በደንብ የገበያ ቦታ የገበያ ማዕከል ይሆናል ማለት ነው። ይሄ ደግሞ ሁሉም ሰው አንድ አይነት ቢዝነስ አይደለም የሚሰራው። አንዱ የሆነ ቢዝነስ ሊሰራ ይችላል። አንዱ ካፌ ላይ፣ አንዱ ልብስ ላይ፣ አንዱ ፀጉር ላይ የተለያየ ቢዝነስ ይኖራል። መሰባጠሩ ራሱ ቫራይቲው መብዛቱ ራሱ ሁሉም ሰው ፍሎ ያደርጋል። ለምሳሌ እኔ ፀጉር ቤት ብዬ መጥቼ እዛ ጋር ምግብ ቤት ካለ ምግብ ልበላ እችላለሁ። ልብስ ልገዛ መጥቼ ጫማ ገዛለሁ።
ሾፒንግ ሞል መሆኑ ትልቅ አድቫንቴጅ አለው ማለት ነው። ሰው የፈለገውን አንድ ቦታ እንዲያገኝ ማለት ነው። አሁን መርካቶ አዳራሾች አሉ አይደለ? እንደዛ ማለት ነው። የተለያየ ቫራይቲ እንደሚሸጥባቸው። ሌላው ደግሞ ትልቁ ነገር ምንድነው? ካሬ አማራጮች እንዳላችሁት በ22 ካሬ ሜትር እና በ32 ካሬ ሜትር አማራጮች ይዘን መተናል ማለት ነው። ሶ ብዙ ጊዜ ከዚህ በፊት እንደምታውቁት ሲገዛ ለምሳሌ ለተሳይ 32 ካሬ ከሆነ እየተሸጠ ያለው ከ32 ካሬ ውስጥ ለምሳሌ 10 ካሬው ወይ 12 ካሬው ለኮመን ኤሪያ ለጋራ መገልገያ እዛው ወለሉ ላይ ለምንጠቀምባቸው ለጋራ መገልገያዎች ለኮሪደሩ ለደረጃዎቹ ለነዚህ ለመሳሰሉት ለምሳሌ 32 ካሬ ቢሆን ከነ ኮመን ኤሪያው ነው የሚሸጠው 12 ካሬው ኦር 10 ካሬው ለኮመን ኤሪያ ለጋራ መገልገያ የሚነሳ ይሆናል ማለት ነው። ሶ ይሄ ደግሞ ለከስተመር በጣም ትልቅ ቅሬታን ይፈጥራል ማለት ነው። ይሄን ታሳቢ በማድረግ እኛ ምንድነው ያደረግነው በኔት ኤሪያ ነው እየሸጥን ያለ ነው ማለት ነው። ሶ ሌትስ ሴይ አንድ ሰው 32 ካሬ ለምሳሌ እናንተ 32 ካሬ ሱቅ ብትገዙ የጋራ መገልገያ ምንም የምትከፍሉት ነገር የለም። የሱቃችሁ ብቻ ነው በቃ እናንተ ሱቃችሁ የምታርፉበት ብቻ ናት 32 ካሬ። ሶ ለሌሎች አዲሽናል ነገሮች ምንም አይነት ፔመንቶች አታወጡም ማለት ነው። ከዛ በተጨማሪ ደግሞ ፓርኪንግም አለው ማለት ነው። ሶ አሁን እሱን ብንደማምረው አንድ ሰው 32 ካሬ ገዝቶ 10 ካሬ እንኳን ኮመን ኤሪያ ብለን ብንይዘው ወደ 42 ካሬ ነው እየገዛችሁ ያላችሁት ማለት ነው። በ32 ካሬው ዋጋ ኦልሞስት 42 ካሬ ነው እየገዛችሁት ያላችሁት ማለት ነው። ሶ ኔት ኤሪያ መሸጣችን ደግሞ በጣም የትም ቦታ የለም። በእርግጠኝነት የምነግራችሁ ነገር በኔት ኤሪያ የሚሸጥ የለም አሁን ላይ ከረንትሊ ከኛ ድርጅት ውጪ ማለት ነው። ሶ ይሄ ትልቅ አድቫንቴጅ ነው። 22 ካሬ ሜትር እና 32 ካሬ ሜትር አማራጮች አሉን ማለት ነው። ዋናው አስፋልቱ ሜን ሮዱ እዚህ ጋራ ነው፣ ግን በአራቱም አቅጣጫ መንገድ አለው ማለት ነው። በአራቱም አቅጣጫ አስፋልት ነው። ሌላው ደግሞ ምንድነው እዚህ ጋር ክብና እነዚህ የምታዩቸው በሙላ ኦፕን ዳውኖች ናቸው፣ ክፍት ናቸው። ምክንያቱም ብዙ ጊዜ ሞል ላይ ስትገቡ አይታችሁት ከሆነ ፊት ለፊት ላይ ያሉት ብቻ ብርሃን ይሆኑና ሌላው ጨለማ ይውጣል፣ ድፍን ያደርገዋልና ያ ፊሊንግ ደግሞ ይከብዳል፣ ለመስራትም ለንግድም ደግሞ ይከብዳል ማለት ነው። ሶ ያን ታሳቢ በማድረግ እኛ በሙላ እዚህ ጋር ኦፕን ዳውን አድርገን የተውናቸው። ስለዚህ ሱቃችሁ የትኛውም ቦታ ላይ ቢሆን በቂ ሆነ ብርሃን ታገኛላችሁ። ከዛ በተጨማሪ ደግሞ ሱቆቹ ወደ 6 የሚሆን መግቢያ ነው ያላቸው ማለት ነው። ሜን 6 ሜን ኢንትራንስ አላቸው በአራቱም አቅጣጫዎች ማለት ነው። ሶ ገበያችሁ የቱም ቦታ ላይ ሆነ የትም እኩል አክሰስ ይኖራችኋል ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ሊፍቶችና ደረጃዎች አሉ፣ እዚህም ጋር ሊፍቶችና ደረጃዎች አሉ ማለት ነው። ሶ ከቤዝመንት የሚመጣ ሰው መኪና ፓርክ አድርጎ የሚመጣ ሰው ወደ ላይ ሁሉንም አክሰስ እንዲያደርግ ታሳቢ በማድረግ ማለት ነው። አሁን አንዳንድ ሞል ላይ ህንጻ ላይ ምን አለ ምግብ ቤቶችን ለምግብ ቤቶች ምናምን ወይ እንደዚህ ሻይ ቡና ምናምን ከአንድ በላይ እንደዚህ ይከለክላሉና እንደዚህ አይነት ነገሮች እናንተ ጋር ሲመጡ እንዴት ናቸው? የሚፈልገውን ነገር መስራት ይቻላል ወይ? ኦኬ አዎ ኦፍ ኮርስ በሚገባ የሚፈልገውን ነገር መስራት ይቻላል። አሁን ሙሉ ለሙሉ ሾፒንግ ሞል ስናደርገው እዚህ ጋራ ሬንታል ሳይሆን እያከራየን ሳይሆን ያለነው ሽያጭ ነው። ስለዚህ የሱቁ ባለቤቶች እናንተ እስከሆናችሁ ድረስ ሱቁን መርጣችሁ ፈቅዳችሁ እስከገዛችሁ ድረስ ቢዝነሳችሁ ነሰሰርሊ እንደዚህ ይሁን የሚባል ህግ የለም። ለዛም ነው ሙሉ ለሙሉ የንግድ ማዕከል ያደረግነው። ለዛ ነው ለምሳሌ መርካቶ ሲገባ እዚህ ጋር መደዳ ልብስ መሸጫዎች ሊሆኑ ይችላሉ፣ መደዳ እዛ ጋር ኮስሞቲክስ መሸጫ ሊሆን ይችላል፣ ወደዛ የሀገር ባህል መሸጫ ሊሆን ይችላል። እንደዛ ማለት ነው። አሁን መርካቶ ተራ አለው አይደለ? እንደዛ አሁን ደግሞ እንዴት ነው ዘመናዊነት አፕሪሺየት የሚደረግበት ስለሆነ መንግስት በመሰረተ ልማት የተስተካከለ አዲስ አበባን ስለሆነ እየገነባን ያለ ነው። ከዛ አንፃር የንግድ ቦታዎችንም ጭምር ማለት ነው ላይክ አፓርትመንቶችን ብቻ ሳይሆን መልሶ ማልማትም እየተነሱ ያሉት ንግድ ሱቆችም እንደዚሁ ማለት ነው በዘመናዊ መልኩ እንዲሆኑ እየተደረገ ስላለ ይሄ ደግሞ ትልቅ ኦፖርቹኒቲ ነው ከሎኬሽኑም አንፃር ማለት ነው። ስለዚህ ንግዳችሁ ነሰሰርሊ እንደዚሁን የሚባል ነገር የለም ማለት ነው። የፈለጋችሁትን ነገር እንዳሻችሁ መነገር ትችላላችሁ። እናንተ የሚያዋጣችሁ የኛ ቢዝነስ ይሄ ነው የምትሉትን ቢዝነስ ይዛችሁ መግባት ትችላላችሁ ማለት ነው። ዋናው እኔ ትኩረት የማደርገው ዋጋው ላይ ነው። እሱ ዋናው ነገር ምን ይመስላል የዋጋው ነገር? በስንት ጊዜ ክፍያም? እንግዲህ ወደ ዋጋው ስንመጣ የመጀመሪያው ነገር በአጭር ጊዜ ነው የምናስረክባችሁ። የ1 ዓመት ከ3 ወር ፕሮጀክት ነው። G+4 ብቻም ስለሆነች
ለመገንባትም ቀላል ነው ማለት ነው። ያው ሰፋ ያለ ሾፒንግ ሞል ነው የሚሆነው። በእርግጥ 6500 ካሬ ላይ የሚያርፍ ነው፣ ግን G+4 የሆነ ሞል ነው ማለት ነው። እንግዲህ ወደ ዋጋው ስንመጣ የመጀመሪያው እንግዲህ በኔት ኤሪያ ነው እየሸጥንላችሁ ያለ ነው። ምንም ለኮመን ኤሪያ የምናስከፍላችሁ ነገር የለም። ሎኬሽኑ ደግሞ በጣም ማተር ያደርጋል ማለት ነው። ግን እንደዛም ሆኖ በጣም በተመጣጣኝ ዋጋ ነው እየሸጥን ያለ ነው። እንግዲህ አሁን እናንተ ቅድም እንዳልኳችሁ ሽያጭ ከጀመርን በጣም አጭር ጊዜያችን ነው። ልክ ደግሞ ሽያጭ ሲጀመር በዲስካውንት ነው የሚሸጠው። ያው ቅድሚያ የሚመጣውን ሰው አፕሪሺየት ለማድረግ በደንብም ደግሞ እንዲታወቅ ማለት ነው። አሁን እናንተ ዲስካውንት ታይም ላይ ስለመጣችሁ የዲስካውንት ዋጋው ላይ እንግዲህ ማስተናግዳችሁ ይሆናል ማለት ነው። ያው ከፍሎር ፍሎር ዋጋው ይለያያል፣ ልዩነት አለው። አሁን ከረንትሊ 3ኛ ፎቅ 2ኛ 1ኛ እና ግራውንድ ፍሎር ላይ ነው እየሸጥን ያለ ነው ማለት ነው። እነዚህ 22 እና 32 ካሬ ሜትሮች ዋጋቸው እንደምትመርጡት ፍሎር ይለያያል። ክፍያው ደግሞ እንግዲህ እንዳልኳችሁ ግንባታውን በአመት ከ3 ወር ነው ገንብተን የምናስረክባችሁ። እናንተም ደግሞ ክፍያውን የግንባታ ሂደቱን እያያችሁ በአመት ከ3 ወር ጊዜ ውስጥ ከፍላችሁ የምታጠናቅቁት ይሆናል ማለት ነው። ከፍ አድርጋችሁ ደግሞ የመክፈል ፕላን ካላችሁ ደግሞ እኛም አዲሽናል ዲስካውንቶችን ኦፈርን የምናደርግላችሁ ይሆናል ማለት ነው። የትኛው ፍሎር ላይ እንደምትፈልጉ ለምን ፐርፐዝ እንደምትፈልጉት ካሬ ሜትሩን እሱን ደግሞ እንትን ካለ ዲቴሉን ማውራት እንችላለን ማለት ነው። ዋጋውን ተፋሲል ደግሞ አድቫንቴጅ አለው። ለምሳሌ 32 ካሬ ሜትር እና 22 ካሬ ሜትር ቆንጆ ኦፕሽን ነው። ከፍለህ ራሱ ለሁለት ቤዝ ከፈለግሽ ለምሳሌ ከፍለሽ አንዱን ኦፊስ ታረጊዋለሽ፣ አንዱን ደግሞ ፊት ለፊት መሸጫ ታረጊዋለሽ። ኦር ኢቭን ኦፊስ ራሱ ባታረጊው አንዱን ስቶር ታረጊዋለሽ። ባይ ዘ ዌይ የስቶር ዋጋ በጣም ኤክስፔንሲቭ ነው፣ በጣም ውድ ነው ስቶር ማለት ነው። ስለዚህ ከፍለሽ ሀፉን ስቶር ታረጊዋለሽ፣ ሀፉን ደግሞ ፊት ለፊት መነገጃ ማድረግም ትችላላችሁ ማለት ነው። ኦር ደግሞ ለትሳይ ለሁለትም ከፍላችሁ ሁለት ሱቅ አርጋችሁ ማከራየት ትችላላችሁ። ያው ሎኬሽኑ አሪፍ መሆኑ ትልቁ ጥቅሙ ምንድነው? ለአከራዩ ብትሉ ኪራይም ትርፋማ ነው የምትሆኑት፣ እንነግድበትም ብትሉ ትርፋማ ነው የምትሆኑት። አሁን መርካቶ ላይ ቁልፍ ሽያጭ ብቻ 4-5 ሚሊዮን ብር ነው የሚሸጠው ከኪራይ እንትን ተጨማሪ ውጪ ማለት ነው። ያው እንግዲህ የምናውቀው ነገር ስለሆነ ማለት ነው። የኪራይ ዋጋ አለ፣ ከዛ ደግሞ ቁልፍ ለመግዛት ተብሎ 4-5 ሚሊዮን ብር ነው የሚከፈለው ማለት ነው። ስለዚህ ከዚህ አንፃር ትልቅ አድቫንቴጅ አለው። እሺ እንግዲህ ከትንሹ ዋጋ ስንጀምር ለምሳሌ 3ኛ ወለል ላይ 22 ካሬ ሜትር ኔት ኤሪያ አጠቃላይ ዋጋው 4,400,000 ብር ነው እየሸጥን ያለ ነው። ይሄ እንግዲህ ዲስካውንት ውስጥ ያልቅ ድረስ ማለት ነው። ለ15 ሱቆች ብቻ ነው የቀረን ከወጣው ኮታ ላይ። አሁን 15 ሱቆች ብቻ ናቸው የሚቀሩን በዚህ ዲስካውንት የምንሸጣቸው ማለት ነው። አሁን ከረንትሊ 4.422 ካሬ ሜትሩን እየሸጥ ነው ያለው። እስከ 2 ሚሊዮን ብር ጭማሪ እናደርግበታለን ማለት ነው ይሄንን ኮታ ስንጨርስ። አሁን ላይ ግን እናንተ ዲስካውንት ላይ ስለመጣችሁ በ4,400,000 ብር አጠቃላይ ክፍያ መግዛት ትችላላችሁ። ሌላው ደግሞ ምንም አይነት ዋጋ ጭማሪ የለውም ማለት ነው። ሲሚንቶ ጨመረ፣ ነዳጅ ጨመረ፣ ዶላር ጨመረ የሚባል ነገር የለውም። በኢትዮጵያ ብር 4,400,000 ብር ነው የምትዋዋሉት። ከመጀመሪያው እስከ መጨረሻው ድረስ አጠቃላይ የምትከፍሉት ይሄንን ነው የሚሆነው ማለት ነው። ቅድመ ክፍያው ወደ 1.3 ብር አካባቢ ይሆናል ማለት ነው። አጠቃላይ በ7 ዙር ክፍያ ነው የሚከፈለው። የመጀመሪያ ክፍያችሁ ቅድመ ክፍያ ይሆናል። ከዛ በኋላ በ6 ዙር ክፍያዎች ግንባታ ሂደቱን እያያችሁ በአመት ከ3 ወር ከፍላችሁ የምታጠናቅቁት ነው የሚሆነው ማለት ነው። ከ22ቱ ደግሞ ከፍ ያለ ደግሞ ካሬ ከፈለጋችሁ 32 ካሬ ሜትሩ አለ። እሱንም እንደዚሁ በተመሳሳይ በኔት ኤሪያ ነው የምንሸጠው። አመት ከ3 ወር ነው መረከቢያ ጊዜው ማለት ነው። አሁን እሱ አጠቃላይ ዋጋው ወደ 6,600,000 ብር አካባቢ ነው። እሱም እንደዚሁ በኢትዮጵያ ብር ነው፣ ምንም አይነት ዋጋ ጭማሪ የለውም ማለት ነው። ቅድመ ክፍያው ደግሞ ወደ 1.9 አካባቢ ነው የሚሆነው። ቀሪውን በ6 ዙር ክፍያ በግንባታ ሂደቱ መሰረት እያያችሁ የምትከፍሉት ይሆናል ማለት ነው። ይሄ እንግዲህ የ3ኛ ፍሎር ዋጋ ነው። ያው ሰከንድ ፍሎር፣ ፈርስት ፍሎር እና ግራውንድ ፍሎር ደግሞ ሲሆን የተወሰነ ዋጋ ጭማሪ ይኖረዋል ማለት ነው። በዛ መሰረት ነው እየሸጥን ያለ ነው። ከፍ አድርጋችሁ ደግሞ የምትከፍሉ ከሆነ አዲሽናል ዲስካውንቶችንም የምናደርግ ይሆናል። እስከ 15% ድረስ አዲሽናል ቅናሽ እናደርጋለን ማለት ነው። ወደ 1ኛ ፎቅ ስንሄድ እንዳላችሁት ነው። ፈርስት ፍሎር ላይ ለንግድ በጣም ቆንጆ ቦታ ነው። 32 ካሬ ሜትሩ አጠቃላይ ወደ 8,800,000 ብር ነው ጠቅላላ ክፍያው ማለት ነው። እንዳልኳችሁ ምንም አይነት 5 ሳንቲም ጭማሪ አይኖርባችሁም ማለት ነው። ቅድመ ክፍያው ደግሞ የምታደርጉት 1,320,000 ብር ብቻ ነው ማለት ነው። 1,320,000 ብር ብቻ። ይሄ ደግሞ ዋጋው ትንሽ ከፍ ስለሚል ወደ 8.8 ስለሆነ ቅድሚያ የምትከፍሉትን የተወሰነች ዝቅ አድርገንላችኋል ማለት ነው። አሁን 3ኛ ፍሎሩ ላይ ለምሳሌ 32 ካሬው ወደ 6.6 ነው፣ ግን ዳውን ፔመንቱ ወደ 1.9 ነው ማለት ነው። እዚህ ጋራ ግን ዋጋው ከፍ ስለሚል አጠቃላይ
ያው እዚህ ጋር ደግሞ የተወሰነ ዝቅ አድርገናታል ማለት ነው። ወደ 1.3 ይሆናል ቅድመ ክፍያችሁ። ቀሪውን ደግሞ በ6 ዙር ከፍላችሁ የምታጠናቅቁት ይሆናል በግንባታ ሂደቱ መሰረት ማለት ነው። መርካቶ ላይ እንደ ቦታ ዋጋው አሪፍ ነው። ያው የሚተረፍበት ስለሆነ ለጊዜው ትልቅ ሊመስል ይችላል፣ ግን ከቦታው አንፃር ደግሞ በጣም ትርፋማ ነው የሚሆነው። ትክክል። ያው ሁሌ ደግሞ አፕሪሺየት እያደረገ የሚመጣ ነገር ነው። ያው ሁሌ አሴት መያዝ አሪፍነቱ ይሄ ነው። ሰውን ሰው ያደረገው መሬት ነው ይባል የለ እሱ ነገር ማለት ነው። አሁን ይሄ ዛሬ 8.8 የገዛችሁት ሱቅ ዋጋው ሁሌ እየጨመረ ነው የሚመጣው ማለት ነው። በደንብ ደግሞ እንትን ሲንቀሳቀስ ደግሞ ከዛ በላይ አትርፋችሁ ትሸጡታላችሁ። ለመሸጥ ራሱ ብታስቡ እንደ ኢንቨስትመንት ራሱ አሁን በጣም ብዙ ሰው 4-5 ሱቅ ነው የሚገዛው። ነሰሰርሊ 4-5ቱን ይሰራበታል ማለት አይደለም፣ ግን በቃ ካሹ እጅ ላይ ተቀምጦ እየቀነሰ ነው የሚመጣው፣ ዋጋው እየወረደ ነው የሚመጣው። በቃ እንደምናየው ነው እንግዲህ ማርኬቱ ቆይተው ቢሸጡ የሚያተርፉበት አለ። ትክክል። ያከራዩትም ደግሞ ለልጅም ይሄ በጣም ቅርስ የሚሆን ነገር ነውና እንግዲህ ተመልካቾቻችን ይሄንን ያያችሁ ዲስካውንቱ ሳያልቅ ደግሞ ብትመጡ አሪፍ ነው። 15 ሰው በዲስካውንቱ ብትጠቀሙ 14 ይሆናል። አሁን እናንተ ስትጨምሩ 14 ይሆናል። ያው እኛው ወስነናል። አንደኛ ህንጻ ላይ ያለው አንደኛው ፎቅ ላይ ያለው 32 ካሬው እሱ አሪፍ ነው። እንትኑን መምረጥ እንችላለን፣ የምትፈልጉትን ሎኬሽን መምረጥ እንችላለን። ሌላው ደግሞ ትልቅ አድቫንቴጁ ምንድነው? በጣም አይደለም እየሸጥን ያለ ነው። ሰው የሚፈልገውን ሱቅ ካሉት ስቶኮች ውስጥ ሽያጭ ላይ ያው የተሸጠ ነገር ስለማንሸጥ ማለት ነው። ካልተሸጡት ውስጥ አቬለብል ከሆኑት ውስጥ መርጣችሁ ሱቅ ነምበራችሁን ታውቁታላችሁ። የሱቃችሁ ቦታ፣ ሎኬሽኑ፣ ሁሉንም ነገር እንታውቁት ይሆናል ማለት ነው። አውቃችሁት ነው እንጂ መጨረሻ ላይ በእጣ ወይ ከጀርባ ናችሁ ወይ እዚህ ጋር ናችሁ ምናምን የሚባል ነገር እሱ አሪፍ ነው። ያው ቀድሞ የመጣ ሰው የሚፈልገውን መርጦ መያዝ ይችላል። ትክክል። ሱቃችሁ እንደዚህ ከሆነ ስለ ቤት ስለ አፓርትመንት እንጠይቃችሁ ውስጥ አልቋል። ባለ 2 መኝታ ቤት ብቻ ትንሽ ነው ያለው። እንግዲህ ባለ 2 መኝታ ቤቶቹን ነው ሽያጭ እየሸጥን ያለ ነው። ባለ አንዶቹ እውነት ለመናገር ሙሉ ለሙሉ ሽያጭ ጨርሰናል። ምክንያቱም አፓርትመንቶቹም ሎኬሽናቸው በጣም አሪፍ ቦታ ላይ ነው ያሉት። ፒያሳ አራዳ ፓርክ እና ፍሬንድሺፕ ፓርክ መሀል ነው የሚገኘው። እዛ ሎኬሽን ላይ እንግዲህ ቤት ማግኘት ማለት በጣም ትልቅ ነገር ነው። ኢሲ ያለ እዛ አካባቢ የተለያዩ ኢንተርናሽናል መስሪያ ቤቶች አሉ። ስለዚህ ለውጭ ዜጎች ራሱ በዶላር የምታከራይበት ቦታ ነው። ትርፋማ ነው። በዛ ላይ ደግሞ በጣም ብዙ ሰው መሀል ከተማ ነው ያደገው። የ4 ኪሎ ልጆች፣ የፒያሳ ልጆች፣ የሜክሲኮ አካባቢ ልጆች ብዙ ሜሞሪ ያለው እዛ አካባቢ ያደገ ሰው ማለት ነው። ብዙ ዲያስፖራ ደግሞ አብዛኛው የወጣው የዛ ሰፈር ልጆች ናቸውና በጣም ብዙ ሰው ኢንቨስት አድርጎበታል። አሁንም ባለ 2 መኝታ ቤቶች አሉን። ባለ 1 እና ባለ 2 ነበረ እየሸጥን የነበረው። ባለ 1 መኝታ ቤቶቹን ወዲያው ሽያጭ እንደጀመርን ነው እንትን ያልነው። ያው ዋጋውም ትንሽ አነስ ስለሚል ባለ 2 መኝታ ቤቶቹን ግን ስቲል አቬለብል አሉን ማለት ነው። 80 ካሬ ሜትር እና 95 ካሬ ሜትር አማራጮችን ይዘን የመጣ ነው። 80 ካሬ ሜትሩ አጠቃላይ ዋጋው 10 ሚሊዮን ብር ነው። የ3 ዓመት ፕሮጀክቶች ናቸው። በነገራችን ላይ በ3 ዓመት ነው ገንብተን የምናስረክባችሁ። እናንተም ደግሞ ክፍያ የምታጠናቅቁት በ3 ዓመት ነው በግንባታ ሂደቱ መሰረት ማለት ነው። ለምሳሌ ይሄ 80 ካሬው ጠቅላላ ዋጋው 10 ሚሊዮን ብር፣ ቅድመ ክፍያው ደግሞ 10% በ1 ሚሊዮን ብር ማለት ነው። ሁለተኛው ደግሞ 95 ካሬ ሜትርም ኦፕሽን አለ። ይሄ 95 ካሬ ሜትሩ ደግሞ አጠቃላይ ዋጋው 11 ሚሊዮን 800 ሺህ ብር አካባቢ ነው የሚሆነው። ቅድመ ክፍያው ደግሞ 10% ወደ 1 ሚሊዮን 180 ሺህ ብር አካባቢ ማለት ነው። ቀሪውን በ3 ዓመት ጊዜ ውስጥ ከፍላችሁ የምታጠናቅቁት ይሆናል ማለት ነው። ባንክ ብድር የምትፈልጉ ከሆነ የምናመቻችባቸው ኦፕሽኖች አሉ ማለት ነው። ይሄን ይመስላል ቤትም ለሚፈልጉ ሰዎች ማለት ነው። ይሄም የዲስካውንት ዋጋ ነው። እሺ በነገራችን ላይ ለ80 እና ለ95 ካሬ ሜትሮቹ ዲስካውንት አድርገን ነው እየሸጥን ያለ ነው ማለት ነው። እኛ እንኳን ኦልሞስት ከ2 ዓመት በፊት አንቺ ጋር መተን እንግዲህ ጥሩ ቤት አግኝተናል። አሁን ደግሞ ሱቅ ፈልገን እግረ መንገዳችንን ስንመጣ ተመልካቾቻችን ደግሞ ምናልባት የቤት ሀሳብ ወይ ጥያቄ ካላችሁ ብለን ነው በዚህ ጥያቄውን ያቀረበችው። ሱቁ ላይ ያለውን ነገር ሁለታችንም መጀመሪያውን ፈልገን የመጣ ነው። መርካቶ ሞሉ በጣም አሪፍ ነው። አንደኛ ፍሎር ላይ ወስነናል። ያለውን ነገር የምንጨርስ ይሆናል። እንግዲህ ተመልካቾቻችን ዛሬ ይዘንላችሁ የመጣ ነው ማሂ ትባላለች። የዛሬ 2 ዓመት በፊት አካባቢ እንግዲህ እሷ ጋር መተን ነው የቤታችንን ጉዳይ ጨርሰን ማለት ነው።
አሁን ደግሞ ልክ እንደዚሁ የዛሬው 2 ዓመት በዚህ ነፍሰ ጡር ሆና ነበር የተገናኘን። አሁን ደግሞ ሁለተኛ ልጃችንን ነፍሰ ጡር ሆና በዚህ መተን በሱቅ ደግሞ ተገናኝተናል። ማሂ ገዳም ልጅ ናት ማለት ነው። ስለዚህ የምትፈልጉት ሱቅ ካለ መርካቶ ላይ እንዳያመልጣችሁ፣ ዲስካውንት ትልቅ ዲስካውንት ተጠብቃችኋል። ታች በምትመለከቱት ስልክ እስካሁን በሚሄደው ስልክ መደወል ትችላላችሁ ማለት ነው። ባለ 2 መኝታም ደግሞ እንደሰማችሁት በቆንጆ ዋጋ ቀርቦላችኋል። የምትይው ነገር አለ? እንኳን ደስ አላችሁ ነው የምለው። እንግዲህ እናንተም ልጆቻችሁ ገዳሞች ናቸው። በጣም ደስ ይላል። በጣም ልጅ የራሱን በረከት ይዞ ይመጣል የሚባለው ነገር ይሄ ነው። እኛ የምንውለድ እንግዲህ መከተል ነው እንከተላለን። ሌላው ደግሞ ማለት የምፈልገው ነገር ምንድነው ያው ከዚህ በፊት የነበረውን ቪዲዮ አይተው ብዙ ሰዎች አፓርትመንት ባለቤት ሆነዋል እና ብዙ ሰዎች ደውለውልኝ ነበር። ለብዙ ሰዎች አፓርትመንት ሽያጭ አከናውኛለሁ እና በዚህ አጋጣሚ እግዚአብሔር ያክብርልኝ ማለት እፈልጋለሁ። በጣም ቅን ሰዎች ናቸው። እነ ሰይፈን ቤዛን አይተን የደወልነው እያሉ ያወሩኝ የተገናኘን ሰዎች እና ሁሉንም እግዚአብሔር ያክብርልን ማለት እፈልጋለሁ። እናንተንም አመሰግናለሁ። ሌላው ደግሞ ምንድነው ያኔ እንዳስተዋልኩት አብዛኛው ደንበኛ ውጭ ሀገር ነው የሚኖረው፣ ዲያስፖራ ነው እና ደግሞ በዲኤችኤል መጨረስ እንደሚችሉ በዚህ አጋጣሚ ሪማይንድ ማድረግ ፈልጋለሁ። ያኔም ለአብዛኛዎቹ በዲኤችኤል ነበር የጨረስ ነው። ምክንያቱም በስማቸው እንዲሆን የሚፈልጉ ሰዎች አሉ። እዚህ ደግሞ ወኪልም ያለው ውክልናም ያለው ሰው አለ። አንዳንዱ ደግሞ ወኪል የሌለው ሰው አለ። እዚህ ውክልና ያለው አካል የሌለው ሰው በራሱ ስም ባለበት ሀገር ሆኖ አግሪመንቱን እንልክላቸዋለን በዲኤችኤል ማለት ነው። 2 ኮፒ ልከንላቸው ፈርመው አንዱን ለኛ ይመልስልናል ማለት ነው። አንዱኛ ጋር የሚቀር ይሆናል፣ አንዱ ደግሞ እነሱ ጋር ተቀማጭ ይሆናል ማለት ነው። እዚህ ደግሞ ወኪል ያሏቸውም ሰዎች ደግሞ ያው ቀጥታ ደውለው ያለውን ነገር እዚሁ ፕሮሰስ ማድረግ እንችላለን ማለት ነው። ያው እቺ እንደረሳቢ እንደምታዩት በጣም ቅልጥፍ ያለሽ ደስ የምትል እናት ማሂ ከዚህ በፊት እናውቃታለን። እናንተም እንግዲህ በተወሰነ እኛም ብላችሁ መታችሁ ያወቃችሁ ሰዎች አላችሁ። ያኔ ቤት ነው። አሁን ደግሞ ሱቅ መግዛት ከፈለጋችሁ ታች በሚሄደው ስልክ ቁጥር ማሂ ያላችሁ መደወል ትችላላችሁ። ዲስካውንቱ ሳያልቅ ደግሞ ብትደውሉላት ለ14 ሰው በደንብ ታስተናግዳቸዋለች። የምር ደግሞ በቃ ልብ ሙልት ነው የምታደርገውና ደውሉላት። ከዛ ስደውሉላት ደግሞ ቤዛና ሰይፈን እያየን ነው ብላችሁ እንድትደውሉላት ፈልጋለን። ምክንያቱም ለኛም በጣም ደስ ይለናል፣ ለነሱ ያስተላለፍነው ነገር ስለሆነ እናንተ ደግሞ አይታችሁ ቤት መግዛታችሁ ስናቅ ደስ ይለናል። አሁን ደግሞ ሱቅ እንደምትገዙ ሲሰማን በጣም ደስ ይለናል። መልክት አስተላላፊ ነን ማለት ነው። ዲኤችኤል በሉ ዲኤችኤል እናት ነው ተከለ እና ይሄን ማለት የምንፈልገው በቅርቡ ደግሞ ገንፎ ትበያለሽ መጣ። አሜን አሜን በላልኝ አይቀርም። ደስ ይለኛል። በደስታ እንገናኛለን። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ እናመሰግናለን። እሺ ቴንክ ዩ። እሺ እናመሰግናለን።